እንዴት ነው ምኖረው? ምንድነው ምለብሰው? ምንድነው ምበላው? ምንድነው ምጠጣው? ማን ነው ዳይን የሚከፍልልኝ? ማን ነው ቤት ኪራይ የሚከፍልልኝ? እንዴት ነው መሆነው እያላችሁ እስከ ዛሬ አልደረሳችሁ? እንደዚህ የተጨነቃችሁ ዛሬ አልደረሳችሁ? እንዴት ነው ምኖረው እያላችሁ ዛሬ አልመጣችሁ? እንዴት እያኖራችሁ እንዳለ አላያችሁ? በታምራት እጁ ያስቀጠላችሁ እንደሆነ አላያችሁ? ነገር ግን ቢሆንም ሰይጣን ምን ያደርጋል? ያስጨንቃችኋል። ለምን? ፎከሳችሁን ሊሰርቅ፣ አይናችሁ ከእግዚአብሔር እንዲነሳ። በጭንቀት ውስጥ ሰው ሲቀመጥ ሌላ ነገር አይታየው። መቆዘም ነው የሚታየው፣ ማዘን ነው የሚታየው፣ ማጉረምረም ነው የሚታየው። ስለዚህ ነው በያዕቆብ ወንጌል ምዕራፍ 4 ቁጥር 13 ላይ እንደዚህ ይላል፣ አሁንም ዛሬ ወይ ነገ ወደዚህ ከተማ እንሄዳለን፣ በዚያ ዓመት እንኖራለን፣ እንነግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና። ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። በዚህ ፈንታ ጌታ ቢፈቅድ ብንኖር ይህን ወይም ያን እናደርጋለን ማለት ይገባችኋል ይላል። ኢየሱስ ጌታ ነው።